ሉቃስ ወንጌል ምዕራፍ 24 ከቁጥር 21 እንደዚህ ይላል። ለማንበብ 1 2 3 እኛ ግን እስራኤልን እንዲበዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ምን አድርገን? ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛው ቀን ነው። ደግሞም ከኛ ውስጥ ማልዶ ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ምን ብሎ ነው ያስገረሙ? እስቲ ስጋውንም ባጡ ጊዜ፣ አረ አንድ ሰው አሜን ይበል። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ስሉ መጥተው ነበር። ከኛም ጋር ከነበሩት ወደ መቃብር ሄዶ ሴቶች እንደተናገሩት ሆኖ አገኙት። አቤት አቤት አቤት! እርሱን ግን አላዩትም። የእግዚአብሔር ቃል እዚህ ቦታ ላይ በጣም በተለያየ ሁኔታ በክብር አንድ አስደናቂ ነገር ይናገራል። ዛሬ ስለ ሁለት ነገር በአንዴ ነው ማስተምረውና የስብከተ ርዕስ ዘላለምን በሶስት ቀን ጨረሰው የሚል ነው። የስብከተ ርዕስ ምንድነው? ዘላለምን በሶስት ቀን ጨረሰው፣ ወይም ዘላለምን በሶስት ቀን የጨረሰ ጀግና የሚል ነው የስብከተ ርዕስ። እና ስለ መበጀት እዛ ጋር እርሱ መጥቶ እኛን ከዚህ ጥፋት ወይንም ከዚህ ጭንቀት ይበጀናል ብለን ተስፋ አድርገን ነበር፣ ግን እኮ ይሄው ነገሩ እንዲህ ከሆነ ሶስት ቀኑ ነው ብሎ በፍርሃት እያወሩ ነበረ። የኤማውስ መንገደኞችም እንዲሁም ደግሞ ሌሎች እያወሩ ነበርና ኢየሱስ በነገራችን ላይ ለ515 ሰው ታይቷል። በተለያየ ሁኔታ በተለያየ ቦታ በተለያየ ሁኔታ ለ515 ሰው ነው የታየው። ግን ሲታይ አንዳንዴ ያስደነገጠ፣ አንዳንዴ በተዘጋ ቤት ውስጥ የገባ፣ አንዳንዴ ደግሞ መንገድ ላይ መሃላቸው ገብቶ፣ አንዳንዴ ደግሞ መላእክትን ልኮ ማርያም እዚህ ምን ትታረጋላችሁ? ሕያዋንን ከሙታን መካከል ስለምን ትፈልጋላችሁ ብሎ በኃይለኛ ድምጽ ሲያወራ እንሰማለን። እና እርሱ ተነስቷል፣ እነሆ መቃብር ባዶ ነው፣ እርሱ በዚህ የለም እያለ በተለያየ ቦታ ሲናገር እንሰማለንና የስብከትን ርዕስ ዘላለምን በሶስት ቀን ያደረኩት ለምንድን ነው? ጌታችን ኢየሱስ ክርስቶስ ባለፈው ዓርብ ዕለትም ቅዳሜም በደንብ እንዳስተማርኩት መሰረት ኢየሱስ ክርስቶስ እዚህ ምድር ላይ ያደረጋቸው ነገሮች ሁሉ ፕሮፌቲክ ናቸው፣ ምናዊ ናቸው፣ ትንቢታዊ ናቸው። ለምን? ኢየሱስ ክርስቶስ ስጋ ለብሶ ወደዚህ ምድር የመጣበት ዋና አጀንዳ እኛን ለማዳን ብቻ ነው የመጣው። ኢየሱስ ብር አላስፈልገው፣ ኢየሱስ ዝና አላስፈልገው፣ ኢየሱስ የሆነ ጥቅማ አላስፈልገው፣ ኢየሱስ ማን ኦፍ ጋድ ለመባል አልመጣም። ኢየሱስ ምንም ነገር ጥቅማ ፈልጎ አልመጣም፣ ይባስ ተጎዳ እንጂ አምላክነቱና ስልጣኑ ኃይለኝነቱን ትቶ ምንም እንደመቀማት ሳይቆጥር በአብ ቀኝ ራሱን ባዶ አድርጎ ያለ ልክ ዝቅ አድርጎ ወደ ምድር ወረደ። ለምን? እኔን ካለውበት ጭቃ ወስዶ ወደ አብ ቀኝ ለማስገባት ስል ብዙ ዋጋ ከፈለ። መጀመሪያ አንደኛ ኢየሱስ ክርስቶስ እዚህ ምድር ላይ ኖሮ ስንት ዓመት ነው? 33 ዓመት። እሰይ ከኔ እዚህ ጋር ዶክተሮች አሉ፣ ሌሎች ሰዎች አሉ። በዶክተር ህግ የሰው ልጅ የጀርባ አጥንቱ ይሄ ሙሉ ሲቆጠር 33 ነው ይባላል። ስንት ነው? 33 ነው። ምን ማለት ነው? ኢየሱስ እያንዳንዱ እዚህ ምድር ላይ የሰራቸው ነገሮች ትንቢታዊ ናቸው። ዝም ብሎ አልኖርም። 33 ዓመቷን ዝም ብሎ አልቆየም። የሰው ልጅ እሱ የመጣው ለሰው ስለሆነ ለኔ ስለሆነ እያንዳንዷን ንግግር እያንዳንዷን ደረጃ ድርጊት ያደረገው ትንቢታዊ ነው። ለምን? የጀርባ አጥንታችን ተቆጥሮ 33 ይሆናል። አንድ ሰው የጀርባ አጥንት ከሌለ መቆም አይችልም፣ መቀመጥ አይችልም። ኢየሱስ እኔን ቆሜ ምድር ላይ እንዲሄድ በምሕረት እጁ ለዘላለም ሊያደርገኝ እኔ ከሱ ጋር በአብ ቀኝ በድፍረት እንዲገባ አዳማዊ ማንነትን ከኔ ላይ ሽሮ አንድ ሰው ጭብጨባ ልልታ ካለ ያመጣለታል ለዚህ ጌታ። አዳማዊ ማንነትን ሽሮ ያለ ሼም ያለ ጥል፣ እንደውም ሌላ ቦታ ጥልን ገሎ ነው የሚለው። ጥልን ገሎ ከአብ ጋር አስታረቀ ይላል። ምን ማለት ነው? ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 ላይ አብና እኔ ተጣልተን ነበርን፣ ኃጢአቴ ከኔና ከአብ አርቆኝ ነበረ። መጣና ዮሐንስ መልእክት ምዕራፍ 2 ላይ እኔና አብን አስታረቀን። ኢየሱስ ዛሬ የሰራልኝ ስራ በእኔና በአብ መካከል ገብቶ ራሱ ደሙን አፈስሶ በደም ባፈሰሰው በዛው በተወጋው በጎኑ
በተወጋው በሰውነቱ መሃል እጁን አጥልቆ አብ እኔን ከዛ ውስጥ እና ብሎ በደሙ አማካኝነት በተወጋው በዚህ ክፍተት ለምሳሌ ሮማውያን 4.3 ሴንቲሜትር ያለውን ጦር እንደዚህ ሹል ብረት ያለውን አንደ ወግቶ 3-4 ሴንቲሜትር የሚያህል ስጋ እያወጡ ነበር። ሰውነቱ አጥንት እስኪቀር ድረስ ባዶ ነበር። ይሄን ባዶ የሆነው ሰውነት ለምን ሆነ ሲባል አብ እኔን እጁን አስገብቶ እኔን ከዛ ውስጥ እንዲያወጣኝ ብሎ ነው። ይሄ ክፍተት የተፈጠረው ለኔ ኢየሱስ እስከ መጨረሻ የተወጋው እስከ መጨረሻ የታመመው እስከ መጨረሻ ጦር ገብቶ መሽለቅ አድርጎ ይሄን የሚያካክል ስራ አንዴ ስጋ እንዲያወጣ የተደረገው በዛው ክፍተት በተወጋው ክፍተት አብ እጁን እንዲያስገባና እኔን ወደ ራሱ እንዲወስድ ነው። ልጁን እያየ እኔ በልጁ ድርድር የለኝም። ልጁን ኢየሱስን የተቀበለ ኢየሱስን ብሎ የመጣ ሰው ካለ እኔ ጋር ዓለም መውሰድ አልችልም። ለምን ልጁን ሰጥቻለሁና ልጁን የተቀበለ ወደ እኔ መምጣት የሚፈልግ በዛው ክፍተት ወደ እኔ መምጣት ይችላል አለ። አብ እኔን ከዛ ውስጥ ሾልኮ አወጣኝ። አሁን ድፍረት አለን አለ። እሺ በልጁ በኢየሱስ ክርስቶስ በተሰራልን ስራ ወደ አብ ቀኝ የመግባት ድፍረት አግኝቻለሁ። አንድ ሰው ያልቀለለበት አሜን ይበል። ቪና ኮሎሶ ስለዚህ እግዚአብሔር አምላክ እኔ እንዲቆም አረገኝ። 33 አጥንት ጀርባዬ ላይ ከትሞ እዚህ ምድር ላይ የቆየበት 33 ዓመቱ እኔ እንዲቆም ስለረዳኝ ነው። ይሄ የጀርባ አጥንታችንም 33 ስለሆነ ሌላኛው ስንት ደቀ መዝሙር አሉት ለኢየሱስ 12 የሰውነት ክፍላችን ሲከፋፈል ስንት ነው 12 ኢየሱስ ክርስቶስ እኔን አንድ ህንጻ አድርጎ አሁን በክርስቶስ ኢየሱስ አንድ አካል ናችሁ አለ። አንድ ህንጻ ሆናችሁ ተሰርታችኋል አለ። አንድ ህንጻ እኔ እንዲሆን ጴጥሮስ ማቴዎስ ዮሐንስ እያለ ህንጻ አደረገና ወደ አብ አስገባ። ኧረ አንድ ሰው አሜን ይበል። በዓለም ሚዲያ ይሄንን ቴሌቪዥን ይሄንን ቻናል የምትመለከቱ የእግዚአብሔር ሰዎች ኢየሱስ ክርስቶስ እዚህ ምድር ላይ 12 ደቀ መዛሙርት ያፈራበት ምክንያት ሙሉ እንድንሆን ነው። አንድ ጎዶሎ ፓርት የለብንም። ኢየሱስ ሙሉ አድርጎኝ ከአብ ጋር እንዲቀላቀል ህብረት እንድኖረኝ። ለምሳሌ ምን ማለት ነው? 12ቱም ብልቶቻችን ተሰብስቦ አንድ ሰው እንደሚሆኑ ሁሉ እግዚአብሔር አምላክ መጣና 12ቱንም ከየቦታ አመጣ። እነኚህ ብልቶች ከየቦታ መጥቶ እጁን ከእግር ጋር ጭንቅላት ከወገብ ጋር ከዛስ ወገብ ከእግር ጋር እያንዳንዱ እንዲገጣጠም አረገ። ጴጥሮስ ከዮሐንስ ጋር፣ ዮሐንስ ከጳውሎስ ጋር፣ ማቴዎስ ከእንትና ጋር እየተገናኙ አንድ አካል ሆኑ። ማንን ፈጠሩ? ኢየሱስን ፈጠሩ። ከዛስ በየቦታ እኛ ያየነውና እየሰማነውን ከመናገር ወደ ኋላ አንልም። ሞቶ ነበረ፣ እግዚአብሔር በሕያው አድርጎ አስነሳው። እናንተ ገደላችሁት፣ ኢየሱስ አስነሳው። ኢየሱስን አብ አስነሳው። ስለዚህ ሙሉ አካል ሆነን ወደ አምላክ ለመግባት ድፍረት ተሰጠን። የገባው ሰው አሜን ይበል። የመጨረሻና ሶስተኛ ኢየሱስ የተሰቀለበት የት ነው? እስቲ ጎልጎታ በሉ። ጎልጎታ ማለት የስሙ ትርጉም ራስ ቅል ማለት ነው። የት ነው? ራስ ቅል ማለት ነው። ራስ ቅል ወይንም ጎልጎታ በጣም ወንጀለኛ የሆነ ሰው የሚቀጣበት በሮማውያን ሕግ አንድ ክፉ ወንጀል የሰራ ሰው የሚቀጣው በስቅለት እዛ ላይ ነው፣ ጎልጎታ ላይ ነው። ጎልጎታ በጣም ከባድና ኃይለኛ ችግር ያለበት ሰፈር ነው። እኔና አንተ ኢየሱስ ይሄን ስራ የሰራበት ትልቁ ትርጉም እኔና አንተ በአዳማዊ ማንነት ሞት ሁሉ ወደኛ እንዲመጣ ምን የማይታዘዝ አእምሮ ነበረን። ምን የማይታዘዝ ከዚች ፍሬ አትፍራ፣ ሌላው ሁሉ ብላ ተፈቅዶላል ሲባል እኛ ደግሞ መተን ያችን በላ ነው። አያታችን አዳም ነው አይደለ? ቅድመ አያታችን ማን ነው? አዳም ነው። ስለዚህ ያችን በላን። ያችን የበላንበት የማይታዘዝ አእምሮ አለ። የሰው ልጅ ሐሳብ መፍለቂያው ከየት ነው? እስቲ ካምሮ ነው በሉ። ስለዚህ ጎልጎታ ሄዶ ተሰቀለ ማለት ጎልጎታ ማለት ሳይሆን አእምሮአችን ላይ ያለውን ክፉን ሐሳብ ወስዶ እዛው ጎልጎታ ላይ ሰቀለው። ኢየሱስ እዚህ ምድር ሲመጣ እዛም ሲሄድ የሰራሃቸው እያንዳንዱ ነገር ለኛ ታሪካዊ ናቸው። ስለዚህ አእምሮአችን ላይ ያለን ክፋት በሙሉ ወስዶ ምን አደረገ? ሰቀለ ቀራንዮ ላይ። ስለዚህ ጎልጎታ ማለት የራስ ቅል ሲሆን የራስ ቅል ማለት እዛኛው ተራራውን ለመግለጽ ፈልጎ ሳይሆን አእምሮአችን ለመግለጽ ፈልጎ ነው። እሺ እነኚህ ሶስቱን ከተናገርኩ አሁን ደግሞ መበጀት ወይንም ዘላለምን 3 ቀን ጨረሰው ማለት ምን ማለት ነው?
ዘላለምን በ3 ቀን መጨረስ ማለት መጨረስ ማለት ምን ማለት ነው? ከዚህ በፊት በዘፍጥረት በዘዳግም በዘሌዋውያን እያንዳንዱ ቦታ ላይ ክርስቶስ ኢየሱስ ራሱ እንደሚመጣና መሲህ እንደሆነ የፋሲካ በግ እንደሆነ የታረደው መስዋዕት በግ እንደሆነ እያንዳንዱ ቦታ ላይ እየተናገረ ነበር። ራሱን እየገለጠ ብልጭ መዝሙር ላይ ብልጭ እንትን ላይ ምንድነው ዘፍጥረት ላይ ብልጭ የሴቲቱ ዘር እየተባለ ምንድነው ዘጸአት ላይም የፋሲካችን በግ እየተባለ ብልጭ እያለ ራሱን እያሳየ ነበር። መጣና በአዲስ ኪዳን በጀን አለ። ምንድነው? እንዴት ነው የበጀን? መበጀት ማለት ይሄ አሁን ያነበብኩት ሉቃስ ወንጌል ምዕራፍ 24 ከቁጥር 21 እኛ እንዲበጀን ተስፋ አድርገን ይንጠብቅ ነበር። ነገር ግን በ3 ቀን ውስጥ ያው 3 ቀናችን ነው ተሰቅሏል፣ ሞቷል፣ ተቀብሯል ያሉት እና ምን ማለት ነው መበጀት ማለት ሪዲሚንግ ማለት ነው። በእንግሊዘኛ ምን ማለት ነው? ሪዲሚንግ ማለት ራሱን አይተረጉምም። ሪዲሚንግ ማለት መውሰድ ማለት ሲሆን ይሄ ሪዲሚንግ የሚለውን ሉትሮስ ይላል። ይሄ ዕብራዊ ቋንቋ ምን ይላል? ሉትሮስ ሚናውን ተርጎም አድርገን ለአራት ቦታ ከፍለን እናያለን። ሉትሮስ የሚለው ራንሰም የሚል እንግሊዘኛ ነው የሚሰጠው። ምን የሚል ራንሰም ማለት ወዳጆቼ በጣም ከአእምሮ በላይ ነው። ኢየሱስ ክርስቶስ በ3 ቀን ውስጥ እንዴት ዋጀን የሚለውን ልንገራችሁ። ራንሰም ማለት ለአንድ ሰው ሄዶ ና እስቲ አንድ ሰው ይምጣ፣ አንድ ሰው እኔ ጋር ሃይላንድ ይዞ ይምጣ። ሃይላንድ ይዘና ይኸውላችሁ ይሄ ሃይላንድ የወንጌላዊ አስማማው ነው። የማን ነው? የወንጌላዊ አስማማው ነው። አሳምነው ነው። የአሳምነው ነውና አሳምነው ሊሸጥልኝ ወይንም ሊሰጠኝ ፈለገ እና ከአሳምነው ዝም ብዬ አልቀበልም። ይኸውላችሁ ይሄን ሃይላንድ ጉድ በዓለም ሚዲያ ያላችሁ ዝም ያላችሁ ጉድ ይዩት። ኢየሱስ ክርስቶስ እኔን የበጀኝ ይሄ ሃይላንድ እኔ ነው በሉት። ማን ነኝ? እኔ አንተ ነህ፣ አንቺ ነህ፣ እኛ ነን፣ አንተም ሁላችንም ነን። ይሄ ሃይላንድ ማለት ነው። ኢየሱስ ይሄ ዓለም ነው ብላችሁ አስቡ። ማን ነው? ዓለም ነው ወይንም ሲኦል ነው ብላችሁ አስቡ። ሲኦል እኔን በማን አማካኝነት ወሰደኝ? በአዳም አማካኝነት ሲኦል ወሰደኝ። ከማን? ከእኔ ከእግዚአብሔር ወሰደኝ። ይሄኛው ሲኦል ነው። ሲኦል ከእግዚአብሔር ወስዶታል በአዳም አማካኝነት። በአዳም ምክንያት ሞት ለዓለም ሁሉ ደረሰ ነው የተባለው እና አንዱ ደግሞ መምጣት አስፈለገ ግዴታ መጣና ራንሰም ማለት ወይንም ሉትሮ ማለት ብር ሰተ ምን ኦሪጂናል ትርጉሙ እንደዛ ነው የሚለው። ሉትሮ ማለት ብር ሰተ ብር ሰተ ይሄን ሃይላንድ አንጣ ተቀበልኩ። ኢየሱስ ምንድነው ብር የሰጠው? ያ ብር ምንድነው ብለን ስናስብ ደሙን፣ ሕይወቱን፣ ነፍሱን ለዓለም ከፍሎ ቀራንዮ ላይ እስከ መጨረሻ አባት ሆይ ነፍስን ሰጠው ብሎ ስጋውን፣ ደሙን፣ ሕይወቱን፣ ሰውነቱን በሙሉ ለዓለም ሰጥቶ ሂድ ሃይላንዱ ሽጣል ብሎ እኔን ወስዶ እንካ ገዝቻለሁ ብሎ አንድ ሰው እንካ ገዝቻለሁ ብሎ ሰጠኝ። ራንሰም ማለት እዚህ ውስጥ ያለ ሰው በዓለም ሚዲያም የምትመለከት በነፃ አልመጣህም፣ ዋጋ ከፍሎ አንተን ለዚህኛው እግዚአብሔር አስረከበ። ማን? ኢየሱስ። የገባው ሰው ያጨበጭብ። አብዛኞቻችን ዋጋ የሌለን ምን መስል፣ በዋጋ ያልተገዛን ምን መስል፣ በዋጋ ተገዝቻለሁና የራሴ አይደለም እየተባለን ብቻ ኖረናል። ግን ዛሬ እንቅጩን እንገራችሁ። ዝም ብለህ አንድም ሰው አልመጣህም። ሁላችሁም ዋጋ ሰጥቶ በዋጋ ገዝቶ እንካአብ ይሄው ውሰዳቸው አለ። መልየት ላይ ዋጋ ከፍሎ ቀራንዮ ላይ ነፍሱን፣ ሕይወቱን፣ ዘመኑን ሁሉ ከፍሎ ንጉስ የተባለው የዓለም ንጉስ የተባለው ሁሉን ቻይ የነበረው አምላካችን ዋጋ ሰጠና እንካ ብሎ እኔን ገዝቶኝ ለአብ ሰጠኝ። ስለዚህ ተራ ሰው አይደለም፣ በዋጋ ተገዝቻለሁ። የገባው ሰው ያጨበጭባል። እሰይ ራንሰም የሚለው የእንግሊዘኛው ትርጉም አንድን ነገር በዋጋ ገዝቶ ማስተላለፍ የሚል አማርኛ ነው የሚሰጠው። እያንዳንዱ ሰው ደም ተከፍሎልህ፣ ደም ያውም ሕይወት ተከፍሎልህ ምን ማለት ነው?
እስከ መጨረሻ ራሱን እዚህ ላይ ሰቅሎ የተሰቀለውም ደግሞ ተወሶ ተገርፎ ውስጥ ገብቶ ስጋ ማነት በሙሉ ላንተ ብሎ ከነነፍሱ ሰጥቶ ከነምኑ ከነነፍሱ በቃ አለ ሰጠ። መጨረሻ ላይ ነው ለአብ አባት ሆይ ነፍሴን ውሰድ አለ። እዛ ቦታ ላይ ሁላችንም ያወቅ ኤሎሄ ኤሎሄ ለማ ሰበክታኒ የሚለው አምላክ አምላክ ሆይ ለምን ተውከኝ የሚለው ቃል ምን ማለት ምን እንደሚል ታውቃላችሁ? በሌላኛው ትርጉም ስታነቡ ለአምላኩ ለምን ተውከኝ ብሎ ነፍሱን ሰጠኝ ነው የሚለው። አብ ነፍሱን አልወሰደም፣ እሱ ነው ፈቅዶ የሰጠው። እደግማለሁ አሁንም ኢየሱስ ወዶና ፈቅዶ ነፍሱን እንካ ብሎ ሰጠ እንጂ አብ በግድ ነፍሱን አልተቀበለም። በደንብ ሄዳችሁ ትርጉሙን አንብቡት። በገዛ ስጋው በገዛ ፍቃዱ ነፍሴን ውሰድ ብሎ ሰጠ። እንደውም ነፍሴን ውሰድ ብሎ ነፍሱን ሰጠ ነው የሚለው ቃል በቃል። ስለዚህ ወዶና ፈቅዶ ነፍሱን ለሰው ልጆች የሚሰጥ ማንም አይኖርም ከኢየሱስ ውጪ። ዛሬ ትንሣኤን ልናከብር የመጣን ሰዎች እያንዳንዳችን ከወርቅ ከብር ከአልማስ ከኮፐር ከመርኩሪ ከምንም ነገር ውድ እንደሆነ እንድናውቅ ያስፈልጋል። እያንዳንዷ ቀናችን በዋጋ ነው የተገዛችው። ስለዚህ በዋጋ የተገዛችሁ ሰዎች እናንተ ተራ አይደላችሁ። 3 ቀን ውስጥ አንደኛ ሐሙስ ተያዘ ለሶስት መንግስት በአንድ ቀን ቀረበ። ወደ ጲላጦስ ወደ ሄሮድስ ወደ ሮም መንግስት እየተባለ ወደ የቦታ አንሸራሸሩት። ኢየሱስ አምላካችሁን በአንድ ቀን ውስጥ አንገላቱት። አንደኛ የዓለም ንግስታትን በአንድ ቀን ጨረሰ። ሁለተኛ በመስቀል ላይ ዓለም ሁሉ እያየ ጎልጎታ ማለት እንግዲህ የሰው ራስ ከነገር ሁሉ በላይ ነው አይደለ? ልክ እንደዚህ ጎልጎታ የተራራ ጫፍ ነው እና ብዙ ሰው ያዩታል። አላፊ አግዳሚ ያዩታል። ይሄ ነው ዘንቤል ይዛ የምትሄደው ይሄ ነው ትላለች። መኪና ይነርቶ የሚሄደው ይሄ ነው። ፈረስ ጋሪውም ይሄ ነው ይላል። ሱቅ የሚነግዳውም ይሄ ነው ይላል። መንገድ ላይ ማታ የሚሄድ ጅብም አውሬም ይሄ እንደዚህ ብሎ አይቶ ይሄዳል። ኢየሱስ ለሰው ሁሉ በሚታይ ቦታ ላይ ተሰቀለ። ለመጨረሻ ላይደበቅ ለዓለም ታየ። ሶስተኛና የመጨረሻ ለመላእክት ታየ። መላእክት ሊዋሹ አይችሉም። አሁን ሰው ብቻ አየም ለነ ማርያም ለነ መግደላዊት ተገለጠ ብቻ ብንል ሰው ዋሽቷል ልንል እንችላለን። መጀመሪያ መጥቶ ሶስት ሰዎች የኢየሱስን ትንሣኤ ሰብኳሉ። አንደኛ ምድር ናት። ምድር ተንቀጥቅጣ ሰማይ ጨልማ ክብር ይበልጣል ብላ ለኢየሱስ ክብር ሰጥቷለች። መጀመሪያ ምድር እየተንቀጠቀጠ ለአንተ ክብር ይገባል እያለ ለኢየሱስ ክብር ሰጠ። ምድር ሰማይ ፍጥረታት ሁሉ ፀሐይ ብርሃኗን ከልክላ ኢየሱስን መጀመሪያ ሰብኳለች። ከ6 ሰዓት እስከ 9 ሰዓት መጀመሪያ እሷ ሰብካለች። ሁለተኛ መላእክቶች በሙሉ ዙሪያ ላይ ሞልቶ መጥቶ ሕያዋንን በዚህ መካከል ስለምን ትፈልጋላችሁ? እነዚህ ሙሉ ሙታን ናቸው፣ እሱ የማይሞት ነው ብሎ ሁለተኛ ጊዜ መላእክቶች ሰበኩ መጥቶ። ሶስተኛ ጊዜ ነው ለሰዎች ጠብ እያለ የተገለጸው። ስለዚህ የኔ ኢየሱስ ቶማስና አለና አንተ በኋላም ስለምታስቸግረኝ አልተነሳም እያልክ ስለምታስቸግረኝ ናና ይኸው ጎኔን ይኸው ትናንትና አንተ ያያረረ አደባባይ ላይ የተወቀው ይኸው እንዳንተ አንተ እምነት የለህም። ሳያዩ የሚያምኑ ናቸው ብፁዓን የሚሆኑት፣ አንተ አይደለህም አለ። እኔ ግን ተነስቻለሁ። እሞታለሁ ብዬ አልነገርኩትም፣ እንደው እነሳለሁ አላልኩትም። ይኸው በ3 ቀን ስራዬን ጨርሻለሁ አለ። ይጨበጨባል። ዘላለማችን በ3 ቀን ተደመደመ። አንድ ሰው አሜን በሉ። ስብከትን አጠቃልያለሁ እና ጨርሻለሁ። አሁን እጆቻችሁን ከፍ አድርጉ። ጌታ እንደዚህ በላቸው አለኝ። ዘላለማቸው በ3 ቀን አልቆ ከሆነ ዘላለማቸው በ3 ቀን አልቆ ከሆነ እዚህ ጉባኤ ውስጥ በ3 ቀን ታሪክ የሚቀየርለት ሰው አለ። 2 ሰው አላለኝም፣ 4 ሰው አላለኝም። ጌታ ብቻ እንደዚህ ያለ ነው። የነሱም ነገር በ3 ቀን አሁን ይስተካከላል። ሰማያዊ ጸጋችሁ በ3 ቀን ይከፈታል። ሰማያዊ አይናችሁ በ3 ቀን ይከፈታል። በ3 ቀን የተወሰደባችሁ ምርኮ ይመለሳል። በ3 ቀን የናንተ ይሆን። ቆይ እጆቻችሁ ከፍ አድርጉ። እዩኝማ አንድ በሉ ሊበላው። አረ በሉ እባካችሁ በሉ ሊበላው። ኢየሱስ እዚህ ምድር ላይ ያለውን ስራ ጨርሶ በሰማይ እንደተቀመጠ
በ3 ቀን ውስጥ በራሱ በሆነ መድረክ ላይ የሚቀመጥ ሰው አለ። አሁንም በለው ልበላው። ጌታችን ኢየሱስ ክርስቶስ እዚህ ምድር ላይ 33 ዓመት እንደተንከራተተ አልቀረም። በ3ኛው ቀን በዚህ እሁድ ጠዋት ወጥቶ በአብ ቀኝ በመንግስተ ሰማይ እንደተቀመጠ ለ3 ሰው የችግር ጊዜ በቃ፣ የማንከራተት ጊዜ በቃ፣ የመጨነቅ ጊዜ በቃ፣ የመገፋት ጊዜ በቃ። ኢየሱስ በጦር ቢወጋም በአፍ በምላስ ጦር የተወጉ ብዙ ሰዎች አሉ። ኢየሱስን ብዙ ሰዎች ቢወጉትም ብዙ በሰው በምላስ ጦር በአይን ጦር የተወጋ ብዙ ሰው አለ። በማጣት በድህነት ጦር የተወጋ ሰው አለ። አብዛኛው ሰው አለ። እዚህ የምስራች አለኝ። ዛሬ 2018 ዓመተ ምህረት ሚያዝያ 4 ዕለተ እሁድ የክርስቶስ ትንሣኤ ፕሮግራም ኮንፈረንስ ላይ አውጃለሁ። በጌታ በኢየሱስም የጭንቀት ምዕራፍ አሁን ይዘጋል። በ3 ቀን ዘላለማችሁ እንዳለቀ በ3 ቀን የእናንተም ታምራት ይፈጥናል። በ3 ቀን የተዘጋ ይከፈታል። በ3 ቀን የተያዘ ይለቀቃል። በ3 ቀን የጠፋ ይገኛል። በ3 ቀን የወደቀ ይነሳል። በ3 ቀን ጀርባ የሰጧችሁ ሰዎች ፊት ይሰጧችኋል። በ3 ቀን የተበላ በረከታችሁ ይተፋል። somebody say አሜን። ድገሙልኝ አሜን በሉ። በ3 ቀን የተበላችሁን በረከት አሁን ይተፋል። ተወሰደባችሁ ምርኮ አሁን ይመለሳል። የተያዘ አገልግሎት ይከፈታል። በ3 ቀን ከታሰርክበት እስራት ትፈታል። በለው ይባካችሁ ልበለው። በዚህ 3 ቀን ውስጥ አጋንንት ከያለበት እየጮኸ ወደ አንተ ይመጣል። ታክሲ ውስጥ ማስጮህ ትጀምራለህ። ባስ ውስጥ ማስጮህ ትጀምራለህ። ስራ ቦታም ታስጮሃለህ። ታዲያ ሲጮህ እንደዚህ ይላል፣ በረከቴን ለቅቄያለሁ እያለ ይሄዳል። ሰላሜን ለቅቄያለሁ እያለ ይሄዳል። ጸጋህን ለቅቄያለሁ እያለ ይሄዳል። ቪዛችሁን ለቅቄያለሁ እያለ ይሄዳል። ፓስፖርታችሁን ለቅቄያለሁ እያለ ይሄዳል። አያት አባታችሁን የያዘ መርገም በኢየሱስም ይከሽፋል። እስቲ አንድ ሰው ጮሆ በ3 ቀን በሉ የነም በረከት ይለቀቃል። እኔ ባካችሁ በለው ልበለው። በ3 ቀን 100 ሰው ከዚህ ጉባኤ ይቀባል። 100 ሰው ተቀባ። የ100 ሰው አይን ሻርፕ ማየት ጀመረ።